ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ዕለታዊ የሐሳብ ዴይሊ ፕሮግራማችን እነሆ ተጀምሯል። በዛሬ የሐሳብ ዴይሊ ፕሮግራማችን እንግዲህ ሁለት አበይት ጉዳዮችን ይዤላችሁ ወደ እናንተ መጥቻለሁ። የመጀመሪያ ጉዳያችን የሚሆነው እንግዲህ ከዛሬ 2 ዓመት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ባህር በር አጀንዳን አነሱ። ስለ ባህር በር ሲነሳ ደግሞ በባህር በር ጉዳይ ማፈርና መሽኮርመም የለብንም፣ የባህር በር ለማግኘት የምንችለውን ሁላ እንቅስቃሴ ማድረግ አለብን ሲሉ ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ጥያቄ ካነሱ ዛሬ 2ኛ ዓመት ላይ እንገኛለን። በዚህ 2 ዓመት እንግዲህ በርካታ እንቅስቃሴዎችን አደረግን። ኢትዮጵያ የባህር በር ለማግኘት ትልልቅ እንቅስቃሴዎችን ሄደች። ከዚህ ጋር ተያይዞ የዓለም አቀፉ መሪዎች እንደዚሁም የተለያዩ ሀገራቶች ስለ ኢትዮጵያ የባህር በር ጥያቄ ከኛ እኩል አነሱልን። በተለይ ደግሞ በቀጠናው የሚገኙ ሀገራቶች የኢትዮጵያን የባህር በር ጥያቄ መመልከት አለብን የሚል አዳዲስ አጀንዳ ይዘው ብቅ ብለዋል። ከዚህ ጋር ተያይዞ እንግዲህ ባለፉት 2 ዓመታት ኢትዮጵያ ስለ ቀይ ባህር ያነሳቻቸው ጉዳዮችና በቀይ ባህር ላይ የነበሩን አዳዲስ ሀሳቦችን ምን እንደነበሩ ወደ እናንተ ማደረሳችሁ ነው የሚሆነው። ሌላ ሁለተኛ ጉዳያችን እንግዲህ ኢትዮጵያ ስለ አባይ ወንዝ ስታነሳ ግብጽ የተለያዩ አጀንዳዎችን ይዛ መጣ። ኢትዮጵያን ወደ ኋላ ለመመለስና ኢትዮጵያ ላይ ጫና ለመፍጠር የተለያዩ እንቅስቃሴዎችን ስታደርግ ነበረ። ዛሬ ላይ ታላቁ ኢትዮጵያ ህዳሴ ግድብን አጠናቀቅን ካስመረቅን በኋላ ደግሞ ግብጽ አዳዲስ አጀንዳዎችን ይዛ እየመጣች ትገኛለች። ከዚህ ጋር ተያይዞ እንግዲህ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ካነሱት ጋር ተያይዞ የውሃና ኢነርጂ ሚኒስተር ደግሞ ለዚህ ምላሽ የሚሆን ምላሻቸውን ሰጥተዋል። በዛሬው ጉዳይ ላይ ማነሳላችሁ ነው የሚሆነው። ወደ መጀመሪያ ጉዳይ ሲሻገር እንግዲህ ስለ ባህር በር ነው። ኢትዮጵያ የባህር በር የማግኘት መብት አላት። ኢትዮጵያ በባህር በር የመጠቀም ፍላጎት አላት። ይህን የባህር በር ፍላጎታችንን እንግዲህ ባለፉት በርካታ ዓመታቶች ባህር በር ያጣንበት መንገድ ተገቢ አልነበረም። ለባህር በር የሰጠነው ትኩረት ዝቅተኛ ነው። ባህር በር ሲነሳም እንደ ሌላ ፖለቲካዊ አጀንዳ የምንመለከትበት ጊዜ ነበረ። እናስታውሳለን ጠቅላይ ሚኒስትር ዶክተር አብይ አህመድ ከዛሬ 2 ዓመት በፊት የባህር በር ጉዳይ ብለው ካነሷቸው ሀሳቦች ውስጥ በባህር በር መሽኮርመምና ማዕፈር አይገባም። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትውሰደው ይቅር፣ ግን ለምን አነጋገርበትም? ለምንድነው ያለንን ጉዳዮች መፍታት ሳንችል ሌሎች አጀንዳ ማምጣት ያለባቸው ሲሉ ነበረ። ነገር ግን ባህር በር ለኢትዮጵያ ህልውና ጉዳይ ነው። እንዴት ለሚለው የኢትዮጵያ የባህር በር ያለማግኘቷ በኢኮኖሚዋ፣ በፖለቲካዋ በተለይ ደግሞ ባላት በሀገሪቷ እድገት ላይ ምን አይነት ጫናዎችን ሲያመጡ ተመልክተናል። እነዚህም ባለፉት ዓመታት የተመለከትናቸው ነው። የመጀመሪያ ጉዳይ ኢትዮጵያ ቀይ ባህር ያጣችበት መንገድ ተገቢ አልነበረም። ይህን ጥያቄ ስንጠይቅ ኢትዮጵያ ከቀይ ባህር የተገፋችው በሰው ኃይል ሳይሆን በራሷ ፍላጎት ነው የሚል አዳዲስ ሀሳቦች ይመጣሉ። ነገር ግን በወቅቱ በነበረው ፖለቲካ ኢትዮጵያ ከባህር በር ተገፋች። ኢትዮጵያ ከባህር በር ስትገፋ የባህር በር ለማስመለስ ደግሞ የዚህኛው ትውልድ ጥያቄ ነው። ጠቅላይ ሚኒስትር እንግዲህ የዛሬ 2 ዓመት እንዳነሱት ከሆነ መነጋገር አለብን፣ በቀይ ባህር ጉዳይ ላይ መወያየት አለብን፣ በቀይ ባህር ጉዳይ ላይ መደራደር አለብን ሲሉ ነበረ። ይሄም እንግዲህ ባለፉት 2 ዓመታት የተሆኑትና የተከሰቱት ጉዳዮችን ስንመለከት እንግዲህ ከሶማሌላንድ ጋር ስለ ባህር በር ጉዳዮች አንስተን ተወያይተናል። በባህር በር ጉዳይ ላይ ስምምነት ደርሰናል። ከዚህ ጋር ተያይዞ የቀጠናው ጂኦፖለቲካ ሙሉ ለሙሉ በሚባል ደረጃ ተቀይሮ ወደ ኢትዮጵያ ጫና መጥቶ ነበረ። ሶማሊያ እንዴት ከራሴ ግዛት ከሆነችው ወይንም የራስ ገዝ ብላ ከምትጠራው ከሶማሌላንድ እንዴት የባህር በር ስምምነት ታደርጋለች የሚል አዲስ አጀንዳ ይዛ መጣ። ኢትዮጵያ ላይ ጫና ለመፍጠር ስትሞክር ነበረ። ኢትዮጵያ ላይ የተለያዩ ወቀሳዎች ሲደርሱ ነበረ። ይሄ ነገር ሙሉ ለሙሉ የቀረበት ጉዳይና ከሶማሌ ጋር ደግሞ ቱርክ አንካራ ላይ ሄደን ኢትዮጵያ የባህር በር የማግኘት እድሏን ያሳመነችበትና ያረጋገጠችበትን ስምምነት ተስማምተናል። ከዚህ ጋር ተያይዞ ጎረቤቶቻችን ኢትዮጵያም የባህር በር እንደሚያስፈልጋት የገለጹልን ሁኔታ አለ። ከዚህ ጋር ተያይዞ በቅርቡ እንግዲህ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ከተለያዩ ሚዲያዎች ጋር በሚያነሷቸው ጉዳዮች ላይ በተለይ ደግሞ ኢትዮጵያ ላይ ትልልቅ ከሚባሉ ጉዳዮች ላይ በአባይ ጉዳይና በቀይ ባህር ጉዳይ ሀሳቦችን ሲያነሱ ነበረ። እሳቸው ያነሱትን ሀሳብ በኋላ ከሌሎች ጉዳዮች ጋር አያይዤ አቀርብላችኋለሁ። እንደው ከባህር በር ሀሳብ ካነሷቸው ጉዳዮች ጋር ስናመላክተው ኢትዮጵያ ዓለም አቀፍ ሕግን ተከትላ የባህር በር የማግኘት መብት አላት። በዓለም አቀፉ ሕግ መሰረት ኢትዮጵያ የባህር በር የማግኘት መብት አላት። የኢትዮጵያ ማደግና መልማት በባህር በር ይወሰናል ሲሉ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ከራሳቸው አንደበት ሰምተናል። ከዚህ ጋር ተያይዞ እንግዲህ የሄድናቸው የ2 ዓመት እንቅስቃሴዎች እንኳን ጎረቤቶቻችን በምን ያህል ደረጃ የባህር በር ማግኘት አለብን ለሚለው ጥያቄ ምላሽ እየሰጡ ይገኛሉ። እንደምናውቀው ሶማሊያ አሁን ከረፈደም ቢሆን የኢትዮጵያን የባህር በር ጥያቄ ለመመለስ ህጋዊ እንቅስቃሴዎች ብትሄድም ነገር ግን ኢትዮጵያ አሁን ብቻ አይደለም ባለፉት ጊዜያቶች ያጣናቸውን እነዚህን የባህር በርና ሌሎች ጉዳዮችንም ለመመለስ ዲፕሎማሲያዊ መንገድ እየሄድን ነው፣ እንቅስቃሴ እናደርጋለን። በቀጣይ ጊዜያቶች ኢትዮጵያ በተለይ ቀይ ባህር ላይ ስትቀመጥ የባህር በር ሲኖራት ባህር ኃይሏ ላይ ቀይ ባህር ላይ ሲቀመጥ
እነዚህ አጀንዳዎችን ልንተው እንችላለን። ነገር ግን እስከዛ ድረስ ኢትዮጵያ የተለያዩ ዲፕሎማሲያዊ እንቅስቃሴዎችን ትሄዳለች። ባለፉት ጊዜያቶች ባለፉት 2 ዓመታቶች እንግዲህ በርካታ ስራዎችን ስንሰራ ተመልክተናል። የተለያዩ ዲፕሎማቶቻችን ስለ ባህር በር የተለያዩ አጀንዳዎችን ሲያነሱ ነበረ። የተገፋንበትን መንገድና እንዴት ማስመለስ አለብን በሚለው ጉዳይ ላይ የተለያዩ ሀሳቦችን ሲያነሱ ነበረ። እንዲሁም በተለይ ደግሞ ቀይ ባህር ላይ ረጅም እድሜ የነበራቸው፣ ቀይ ባህር ላይ እውቀት የነበራቸው፣ ቀይ ባህርን ሲያስተዳድሩ የነበሩ የቀድሞ የባህር ኃይል ሰራተኞች አሁንም በባህር ኃይላችን ውስጥ የሚያገለግሉ እነዚህ አካላቶች እንግዲህ ኢትዮጵያ የባህር በር እንዴት እንደሚያስፈልጋትና ስለ ኢትዮጵያ የባህር በር ጠቀሜታዎች ሲያነሱልን ነበረ። እነዚህ ጉዳዮች ጋር ተያይዞ እንግዲህ የኢትዮጵያ የባህር በር ምን ያህል አስፈላጊ እንደሆነ ባለፉት 2 ዓመታት በተሰሩልን ስራዎች ተመለከትን። የተለያዩ የሀገር ውስጥ ሚዲያዎች እንደዚሁም የተለያዩ ጎረቤቶችና የዓለም ሚዲያ እንኳን ኢትዮጵያ የባህር በር ያስፈልጋታል የሚለውን ጥያቄ አዎንታዊ ምላሽ አግኝቷል። በተባበሩት መንግስታት ድርጅት ተወርቷል፣ በአፍሪካ ህብረት ተወርቷል። እነዚህ እንቅስቃሴዎች ኢትዮጵያ የባህር በር ለማግኘት የሄደችባቸው የ2 ዓመት እንቅስቃሴዎች ናቸው። ጠቅላይ ሚኒስትሩ ይህንን ጉዳይ ሲያነሱ ከቀይ ባህር የተገፋንበት መንገድ ልክ አይደለም፣ ነገር ግን ተገፋን ብለን ዛሬ ላይ ልንቀመጥና ልንቆም አይገባም። ስለ ቀይ ባህር መጠየቅ አለብን። ቀይ ባህር እንዴት ማግኘት አለብን ለሚለው መስራት አለብን። ቀይ ባህር የትውልድ ጥያቄ ነው። ዛሬ ላይ የትውልድ ጥያቄያችንን ለመመለስ ደግሞ መስራት አለብን እንደው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ዛሬ ይህንን ጥያቄ እኛ ባንመልሰው፣ ነገር ግን በጉዳዩ ላይ መወያየት አለብን። ውይይታችን ደግሞ የነገው ትውልድ እንዲሰራውና እንዲያስተላልፈው ማድረግ አለብን። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር፣ እንወያይበትና ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም፣ ተራ ጉዳይ አይደለም። እንኳን በዚህ ጉዳይ በስንት ቀበሌ እንጨቃጨቅል እንደኛ በማይረባ በሚረባ ቁም ነገር ስለሆነ ቢያንስ እንወያይበት። አለበለዚያ የኢትዮጵያን ኤግዚስተንስ አደጋ ውስጥ ያስገባል። በቀይ ባህር ጉዳይ የተለያዩ ዲፕሎማሲያዊ እንቅስቃሴዎች መካሄድ አለባቸው ብለዋል። እንዳሉትም የተለያዩ እንቅስቃሴዎችን ተመልክተናል። እየሄድንበት ያለውን መንገድ አዎንታን የሚያስገኝና ትልቅ ደረጃ የደረስንበት ነው። ሶማሌ እንኳን ሀሳቧን ቀይራ ወደ ኢትዮጵያ ልትመጣ ያሰበችው ኢትዮጵያ የቀይ ባህር ብታገኝ ምን ያህል መልማት እቅዷን እንደምታሳካና ለቀጠናው ጂኦፖለቲካ ምን አይነት ተጠቃሚነት እንዳላት ነው። ኢትዮጵያ ቀይ ባህርን ስትጠይቅ በዓለም አቀፍ ሕግ መሰረት ነው። ኢትዮጵያ ላለፉት 2 ዓመታቶች ከጎረቤቶቻችን ጋር ተወያይተናል። በዓለም አቀፍ ደረጃ ሕጉን እንዲከበርና በዓለም አቀፍ ደረጃ ተሰሚነት እንድናገኝ በተለይ ደግሞ የባህር በር ጉዳዮች ስብሰባዎች ላይ እየተገኘን ኢትዮጵያ የባህር በር የማግኘት እድሏና በታገኝ ደግሞ ያሏትን ተጠቃሚዎች ስናነሳ ነበረ። እነዚህ ላለፉት 2 ዓመታቶች የሰራናቸው ጉዳዮች ናቸው። ከቀይ ባህር ጋር ተያይዞ እንግዲህ በርካታ ሀገራቶች አዎንታን እየሰጡ ነው። እንደ ፈረንሳይ፣ አሜሪካ፣ ቱርክ የመሳሰሉ ሀገራቶች ኢትዮጵያ የቀይ ባህር ጉዳይ አስፈላጊ ነው፣ በተለይ ደግሞ ኢትዮጵያ የባህር በር ብታገኝ ተጠቃሚነቷ ይጨምራል ሲሉ በተለያዩ ጊዜያቶች በኤምባሲዎቻቸው በአምባሳደሮቻቸው እንደዚሁ በመሪዎቻቸው ሲገልጹልን ነበረ። ካለፈም ከረፈደም ቢሆን ሶማሌም አሁን ላይ ባለችበት ሁኔታ ነቅታለች። የሶማሌ ፕሬዚዳንት እንደዚሁም የሶማሌ ዲፕሎማቶችም ከኢትዮጵያ ጋር ስለ ባህር በር ለመነጋገርና ለመወያየት የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ሌሎች ጎረቤቶቻችን አሁን ላይ መንቃት አለባቸው። አሁን ላይ ማወቅ አለባቸው። ኢትዮጵያ የባህር በር ለማግኘት ከጎረቤቶቿ ጋር በምትሄድ እንቅስቃሴ ሰጥቶ መቀበል በሚባለው መርህ ነው። እነዚህን እንቅስቃሴዎች ስናደርግ እኛ ብቻ አይደለም የምንጠቀመው። ኢትዮጵያ ሶማሌ ላይ የባህር በር ቢኖራት ወደብ ቢኖራት እዚህ ቦታ ላይ በምታደርገው እያንዳንዱ እንቅስቃሴ ለሶማሌ ከፍተኛ ተጠቃሚ አለት። የኃይል ፍጆታዎች በቦታው ላይ ሲንቀሳቀሱ ለሶማሌ ተጠቃሚ ነው። የኢትዮጵያ ተሽከርካሪዎች ወደ ግዛት አልፈው ሲገቡ የሚያደርጓቸው እንቅስቃሴዎች አሉ። ባህር በር ሲኖር የተሰረዩ መሰረተ ልማቶችን ስለምንሰራ እነዚህ እንቅስቃሴዎች ደግሞ በተለይ ደግሞ ጎረቤቶቻችን ለማደግ ሲፈልጉ ለነሱ ትልቅ ተጠቃሚነትና ጠቀሜታ አለው። አሁን ላይ ጎረቤቶቻችን መንቃት አለባቸው ብለን የምናስበው ከዚህ አንጻር ነው። ጅቡቲ ዛሬ ላለው እድገቷ ዛሬ ላለው ኢኮኖሚዋ የኢትዮጵያ በተለይ ደግሞ የወደብ ኪራይ በምትከፍለው ገንዘብ በርካታ ኢኮኖሚዋን እየደጎመች ነው፣ እየደገፈች ነው። እነዚህ ሂደቶች ደግሞ ሌሎች ጎረቤቶቻችን ከአንድም 2 3 4 የባህር በር ወይንም ወደብ ያላቸው ሀገራቶች አሉ። እነዚህ ሀገራቶች ሲጠቀሙበት አንመለከትም። ግመል እያጠጡበት ነው። ግመል ከሚያጠጡበት ለኢትዮጵያ ሰጠው የኢትዮጵያን እድገት ብናፋጥንበት። ኢትዮጵያ የባህር በር መኖሩ ደግሞ የኢትዮጵያን እድገትና ከፍታ ከፍ ያደርገዋልና በቀጣይ ጊዜያቶች በተለይ ደግሞ ቀይ ባህር ለቀጠናው ምን አይነት ጂኦፖለቲካና ምን አይነት አቅም እንዳለው እናውቃለን። እዚህ ቀይ ባህር ላይ የመወሰን አቅም ኢትዮጵያ ቢኖራት በተለይ ደግሞ ቀይ ባህር ላይ የሚንቀሳቀሱ አሸባሪዎችን፣ ቀይ ባህር ላይ የሚንቀሳቀሱ ወንበዴዎችን ለመክታት አቅም አላት። ምክንያቱም ተደራጅቶና ሰልጥኖ በእውቀት በክህሎት የተደራጀ የባህር ኃይል ያላት ሀገር ነች። የኢትዮጵያ ባህር ኃይል ላይ ቀይ ባህር ላይ ቢቀመጥ ምን አይነት አስተዋጽኦ ያደርጋል ብለን መጠየቅ አይጠበቅብንም። ምንም አይነት ምሳሌ መስጠት አይጠበቅብንም። ወደኋላ ተመልሰን የኢትዮጵያ ባህር ኃይል ቀይ ባህር ላይ በነበረ ጊዜ የቀጠናውና በተለይ ደግሞ የባህሩ ሰላም በምን ያህል ደረጃ እንደሚጠበቅ እነዛ ማሳያዎችን መምዘዝ እንችላለን። ከዚህ ጋር ተያይዞ እንግዲህ የኢትዮጵያ ባህር ኃይል ቀጠናው ላይ በሚቀመጥ ጊዜ የኢትዮጵያን ተጠቃሚነት ያሳድጋል። በኢትዮጵያ በቀጣይ ጊዜያቶች የተለያዩ እንቅስቃሴዎችን ማድረግ ትችላለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ደግሞ ይህንን ጥያቄ ሲያነሱ በተለይ ደግሞ የዛሬ 2 ዓመት ጥያቄያቸውን ሲያነሱ ከዚህ ጋር እያይዘው
ኢትዮጵያ አንድ ወደብ ብቻ አይደለም መጠቀም ያለባት፣ ሌሎች በርካታ ወደቦች አሉ። ከነዚህ ጋር መጠቀም አለበት። የግድ አሰብ መሆን የለበትም፣ የግድ ምጽዋ መሆን የለበትም፣ የግድ ጅቡቲ መሆን የለበትም። ጎረቤቶቻችን በርካታ የባህር ወደብ አላቸውና ከነዚህ ጋር መጠቀም አለብን ብለዋል። እንዳሉትም እንግዲህ በርካታ አማራጮች አሉን። በዘይላ በኩል አለ፣ ሶማሌላንድ ላይ መጠቀም እንችላለን። እንደዚሁም አዶሊስ፣ ምጽዋ፣ አሰብ፣ በርበራን የመሰሉ በኤርትራ በኩል አሉ። እንደዚሁም አሁን ላይ እየተጠቀምን ያለው ወጪ ንግዳችንን እያሳለጥንበት ያለው የጅቡቲ ወደቦች አሉና እኛ ባህር በር እንፈልጋለን፣ ቀይ ባህር እንፈልጋለን፣ ኢንዲያን ኦሽን እንፈልጋለን ካልን በኋላ ምርጫችን አንድና አንድ ብቻ ነው ወይ? ምን ምርጫ አለን የሚለው አማራጮች ደግሞ ማየት ጠቃሚ ይሆናል። ያሉ አማራጮች ስናይ የተሻለ ጉዳዩን ለመገንዘብ ስለሚያስችል ዘይላ ሶማሌላንድ እንደምታውቁት ኢፋት በሚባለው ኪንግደም ጊዜ ዘይላ ይኸው ይታያል። ታሪኩ አለ፣ ማፑ አለ። አሁንም ዘይላ አንዱ ኦፕሽን ጅቡቲ ነው። አሁንም እየጠቀመን ያለ ወደብ ነው። አዶሊስ ሰምታችሁ ሊሆን ይችላል። አዶሊስ ሲባል ኤርትራ ውስጥ ያለ ጫፍ ላይ ያለ አለ። እሱንም እንደ ኦፕሽን ማየት ይቻላል። ምጽዋም እንደ ኦፕሽን ማየት ይቻላል። አሰብም እንደ ኦፕሽን ማየት ይቻላል። እኛ የግድ በአሰብ ካልሆነ የግድ በምጽዋ ካልሆነ የሚል አቋም የለንም። እኛ የምንፈልገው መተንፈሻ በር ብቻ። እነዚህ ወደቦችን የምንጠቀም ከሆነ እኛ ብቻ አይደለም ተጠቃሚነታችን፣ ጎረቤቶቻችን ይጠቀማሉ። የኢትዮጵያ እድገት ያድጋል። ቀጠናው ላይ ኢትዮጵያ አደገች ማለት የጎረቤቶቻችን ሰላምና መረጋጋት የእድገት ሁኔታ ይመጣል ማለት ነው። እንደ ምሳሌ ማንሳት የምንችለው የሶማሌ ሰላምና መረጋጋት ለማምጣት ከፍተኛ ሚናውን የተጫወተው የኢትዮጵያ መከላከያ ሰራዊት ነው። ሰራዊታችን ሶማሌ ላይ ሰላም ሲያስከብር ለኢትዮጵያ ደግሞ በምትኩ ምን መሰጠት አለበት፣ ለኢትዮጵያስ ምን ተጠቃሚነት አለው የሚለው ትልቅ ጉዳይ ነው። እንደው ኢትዮጵያ በትልቅ እና በዋነኝነት ጉዳይ የሚነሱ ሁለት ውሃዎች አሉ፣ አባይና ቀይ ባህር። አባይና ቀይ ባህር እንግዲህ ለቀጠናው በተለይ ደግሞ ለተፋሰሱ ሀገራቶች ያለው ጠቀሜታ፣ ለኢትዮጵያ ያለውን ጠቀሜታ በኋላ ላይ ደግሞ ከሁለቱ ሀሳቦች ጋር አንድ ላይ አያይዤ ማቀርብላችሁ ነው የሚሆነው። ሌላው ሁለተኛው ጉዳያችን እንግዲህ ከሰሞኑ መነጋገሪያ የነበረው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ያነሱት ሀሳብ ነው። ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ ስትል አስፈላጊ የሆነው ሁሉንም እርምጃ ትወስዳለች ሲሉ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ገልጸዋል። እንደው ባለፉት ጊዜያቶች ግብፅ የውሃ ፍላጎቷን ለማሟላት የውሃ ጥቅሟን ለማስጠበቅ ኢትዮጵያ ላይ ያመጣችው ጫና ተቆጥሮ የሚያልቅ አይደለም። እንደው ከነዛ ውስጥ እንኳን ክሶቹን ብታነሳቸው በተባበሩ መንግስታት ድርጅት፣ በተለይም በአፍሪካ ህብረት፣ በአረብ ሊግ የተለያዩ ክሶችን ስታቀርብ ነበር። በተለይ ደግሞ አሁን ላይ ታላቁ የኢትዮጵያ ህዳሴ ግድብ ከመጠናቀቁ ጋር ተያይዞ ግብፅ አዳዲስ አጀንዳዎችን ይዛ ብቅ ማለት ጀምራለች። ህዳሴ ግድቡ በተጠናቀቀ በማግስቱ ግብፅ ለጸጥታው ምክር ቤት አዲስ ደብዳቤ አስገብታ ነበረ። በዚህም ክሷ ላይ እንግዲህ ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን ስታስመርቅ ቀጠናው ላይ በተለይም ደግሞ የተፋሰሱ ሀገራቶችን አላማከረችም፣ በብቻዋን የወሰነችው ተብሏል። ይህን ውሳኔ መወሰን ያለባት ኢትዮጵያና ኢትዮጵያ ብቻ ነች። የውሃው ባለቤት ነች። ውሃውን ገድባለች። በውሃው ላይ እንዴት መልማትና ማደግ እንዳለባት ራሷ ውሳኔውን ትወስናለች። ነገር ግን በተለያዩ ጊዜያቶች ኢትዮጵያ እንኳን ከግብፅ ጋር በተለይ ደግሞ ከተፋሰሱ ሀገራቶች ጋር በተለያዩ ጊዜያቶች በውሃ ሙሊት፣ በውሃ አፈሳሰስ፣ በውሃ አለቃቀቅ ጉዳይ የተለያዩ ምክክሮችና ጉባኤዎችን ስናደርግ ነበረ። ከዚህ ጋር ተያይዞ እነዚህን ስብሰቦችና ውይይቶች ጥሳ ስትወጣና ሀሳቡን ውድቅ ስታደርግ የነበረችው ግብፅ ነች። እነዚህ ሁሉ አጀንዳዎች በነበሩበት ወቅት በተለይ ደግሞ አሁን የታላቁ ኢትዮጵያ ህዳሴ ግድብ ከተመረቀ በኋላ ይሄ ሶስተኛ ክሷ ነው ኢትዮጵያ ላይ ክስ ስታቀርብ። አሁን ላይ ደግሞ ያነሱት ሀሳብ እንግዲህ ግብፅ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ ግብፅ 1 ሊትር ውሃ የኢትዮጵያ ህዳሴ ግድብ ከተገነባ በኋላ 1 ሊትር ውሃ ጎሎባት አያውቅም። እንደው ያለፈውን የክረምት ወራት እንኳን ብንመለከት በግብፅ የውሃ ሙሊትና የውሃ አለቃቀቅ ጉዳይ ላይ ምንም አይነት ችግር የለም፣ ምንም አይነት እንከን የለም። እንዲያውም ይባስ ብሎ አሁን ላይ በተለይ ደግሞ በሱዳን ያለው ጎርፍ የአባይ ወንዝ ከመሙላቱና ፍሰቱ ከፍ ከማለቱ ጋር ተያይዞ በሱዳን የተለያዩ ሁኔታዎች እየተመለከት ነው። ይህንንም እንደ ጥቅምነት ስትጠቀመው ተመልክተናል። በተለይ በቅርብ ጊዜያቶች በሱዳን የተከሰቱት ክስተቶች የኢትዮጵያ ችግር ነው፣ በተለይ ደግሞ የህዳሴ ግድብ የውሃ ሙሊትና የአጠቃቀም ከፍተኛ እንከን አለበት ስትል የነበረችው ግብፅ እነዚህ እንቅስቃሴዎች ላይ እንግዲህ ኢትዮጵያ በተለይ ደግሞ በውሃው ዙሪያ የምታደርጋቸው እርምጃዎች ተገቢ ያልሆኑ ናቸው እያለች ይህን ሶስተኛ ክስ አቀርባለች። ከዚህ ጋር ተያይዘው እንግዲህ የውሃና ኢነርጂ ሚኒስቴር ለግብፅ ምላሽ ሰጥቷል። በተለያዩ ጊዜያቶች ግብፅ እንደው የተለያዩ እንከኖችን ታነሳለች። ነገር ግን የዲፕሎማሲያዊ እንቅስቃሴ ሲባል በዲፕሎማሲያዊ መንገድ ሲባል ሰጥቶ መቀበል በተለይ ደግሞ በተፋሰሱ ሀገራቶች የተለያየ እሳቤና የተዛባ ነገር እንዲኖር አንፈልግም። ምክንያቱም አባይ ላይ መልማት እስካለብን ድረስ እንለማለን፣ በጎረቤቶቻችንም ደግሞ መጠቀም እስካለባቸው ድረስ ይጠቀማሉ። እነዚህ ሂደቶች ደግሞ በህጋዊና በሰላማዊ መንገድ ነው መሆን ያለባቸው። ወደ ጸብ የሚያጭሩና ወደ ግጭት የሚያስገቡ ሳይሆኑ ሁሉም ሀገራቶች በጋራ መጠቀም አለባቸው። የተፋሰሱ ሀገራቶች ውሃ ሊጎልባቸው አይገባም። ኢትዮጵያ እያጎደለችባቸው አይገባም። ነገር ግን ግብፅ የተለያዩ አዳዲስ ሀሳቦችን ታነሳለች፣ የተለያዩ ክሶችን ታነሳለች።
ለዚህም ክስ እንግዲህ የውሃና ኢነርጂ ሚኒስቴር እንዳለው ከሆነ ግብጽ ከጸባጫሪ መግለጫዎችና ኢፍትሐዊ ከሆነ የቀኝ ግዛት የይገባኛል ጥያቄ ልትቆጠብ ይገባል ብለዋል። በተለይ ደግሞ እነዚህ ጥያቄዎች በተለያዩ ጊዜያቶች የሚነሱት የግብጽ የውስጥ ፖለቲካን ለመሸፈን የታሰበ ዓላማ ነው። እንደምናውቀው ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ የተለያዩ የግብጽ ዲፕሎማቶች እንደዚሁም የተለያዩ የግብጽ ሚዲያዎች ለምን የሚል ጥያቄ በግብጽ መንግስት ላይ በተለይ ደግሞ በአልሲሲ መንግስት ላይ አንስተው ነበረ። ከዚህ ጋር ተያይዞ እንግዲህ የአልሲሲ መንግስት እነዚህን ጥያቄዎች ለመመለስ በተለያዩ ጊዜያቶች እነዚህን አዳዲስ አጀንዳዎችን ነው የሚያመጣው። ፕሬዚዳንቱ ይህንን ማሳብ ያነሱት እንግዲህ በውስጥ ፖለቲካቸውን በውጭ ለመሸፈን በሚያስቡት እሳቤ ነው። ኢትዮጵያ ላይ ጫና በማምጣት የግብፅን በተለይ ደግሞ የውስጥ ፖለቲካ ችግሮችን ለመፍታት የሚሄዱበት ሂደት አለ። ነገር ግን ይሄ ተገቢ አይደለም። የውስጥ ፖለቲካ መፍታት ካለበት የግብፅ መንግስት የውስጥ ፖለቲካውን ራሱ መፍታት ሳለበት እያለ በኢትዮጵያ ላይ መለከክና በኢትዮጵያ ላይ መለጠፍ የለበትም። እነዚህ ጥያቄዎች በተነሱ ጊዜያቶች እኔ አንዳንድ የተመለከትኳቸው የግብፅ ሚዲያዎች ላይ እንዳሉ ከሆነ የግብፅ ህዝብ አባይ ወንዝ ላይ ያለው እምነት በተለይ ደግሞ ከመንግስት ሀሳብ እየሸረሸረ ነው። ምክንያቱም መንግስት የሚላቸው ሌላ ነው፣ ሁነቱ እየተፈጠረ ያለው ሌላ ነው። እነዚህን ነገሮች ደግሞ እነዚህ መዛባቶች ለመፍታት ደግሞ የኢትዮጵያ መንግስት እነዚህ አይነት ምላሾችን መስጠት ተገቢ ነው። ኢትዮጵያ በተለያዩ ጊዜያቶች በውሃ አለቃቀቅና በውሃ ሙሌት ሀሳብ ላይ ከግብጽ ጋር ለመወያየት እንደዚሁም ለመፈራረም እንቅስቃሴዎችን ጀምራ የግብጽ መንግስት እነዚህ ሀሳቦችን ጥሎ ሄዷል። ከዚህ ጋር ተያይዞ እነዚህ ሂደቶች ባሉበት ሁኔታ የግብጽ ህዝብ እነዚህ ስምምነቶች እንኳን መስማማት አለብን፣ በቀጣይ የአባይን ሁኔታ ለመወሰን ቢያንስ ስምምነት ሊኖር ይገባል። ምክንያቱም ኢትዮጵያም ተጠቅማ ሱዳንም ተጠቅማ ግብጽም ተጠቅማ ሶስቱም ሀገራቶች በተለይ የተለያዩ የተፋሰሱ ሀገራቶች ተጠቅመው የግብጽ ሁኔታ መወሰን አለበት ባሉት ላይ የተለያዩ ሀሳቦችን አንስተዋልና ፕሬዚዳንቱ እንዳሉት ከሆነ ግብጽ ላለፉት 14 ዓመታት ከኢትዮጵያ ጋር በዲፕሎማሲያዊ መንገድ ንግግር ስታደርግ ቆይታለች። ነገር ግን ብሔራዊ ጥቅሟንና የውሃ ደህንነቷን ለማረጋገጥ የትኛውንም እንቅስቃሴ ታደርጋለች። لقد انتهجت مصر على مدار 14 عاما من التفاوض المدني مع الجانب الأثيوبي مسارا دبلوماسيا نزيها اتسم بالحكمة والرسانة وسعت فيه بكل جدية إلى التوصل لاتفاق قانوني ملزم بشأن السد الإثيوبي يراعي مصالح الجميع ويحقق التوازن بين الحقوق والواجبات. ኢትዮጵያ የግብጽም ሆነ የሱዳንም ሆነ የተፋሰሱ ሀገራቶችን የውሃ ችግር ለመፍጠር አታስብም። በተለይ ደግሞ የህዳሴ ግድብ የውሃ ሙሌትና የውሃ አለቃቀቅ ሁኔታ እነሱን ባማከለና እነሱን በሚመጥን መልኩ ነው። ነገር ግን ኢትዮጵያ መልማት አለባት። ህዳሴን የገነባ ነው ግድብ ልናቆም አይደለም፣ በህዳሴ ልንጠቀም ነው። የህዳሴ ኃይላችንን ደግሞ ወደ ራስ ሀብት ልንቀይረው ነው። እነዚህ ሀብቶቻችንን መጠቀም የምንችለው ደግሞ ከጎረቤቶቻችን ጋር ባለን የዲፕሎማሲያዊ እንቅስቃሴ ነውና የውሃና ኢነርጂ ሚኒስቴር እንዳለው ከሆነ ግብጽ አሁን ላይ የቀኝ ግዛት እሳቤ በናይል ወንዝ ላይ አለኝ የምትለው እኔ ብቻ ልጠቀም፣ እኔ ብቻ ላልማ፣ እኔ ብቻ ውሃውን ልጠጣው የሚል አዳዲስ እሳቤዎች አሉ። ነገር ግን እንደዚህ አይነት ሂደቶች ተገቢ አይደለም። መሆንም ካለበት መጠየቅም ካለበት ችግሮች እንከኖችም ካሉበት የተፋሰሱ ሀገራቶች በአንድ ላይ ተሰብስበው ውይይት ማድረግ አለባቸው። ችግሮች መቀረፍ አለባቸው። የመፍትሄ ሀሳቦች መምጣት አለባቸው እንጂ ግብጽ እኔ ብቻ ልጠጣው እኔ ብቻ ልጠቀመው የሚል አዳዲስ አጀንዳዎች ማምጣት ጀምራለች። እንደዚሁም የአባይ ወንዝ ምንጭ የሆነችው ኢትዮጵያ በብልጽግና ጉዞዋ ላይ ታረጋግጣለች። 85% የሚሆኑ የውሃ ባለቤት የሆነችው ኢትዮጵያ በአባይ ወንዝ ላይ የመወሰን መብት የለሽም ልትባል አይገባም። የኢትዮጵያ ብልጽግናና እድገት የሚመጣው እነዚህ ፕሮጀክቶች ሲሰሩና ሲሰሩ ብቻ ነው። በተለይ ደግሞ እንደ አባይ ያሉ ፕሮጀክቶችን እንሰራለን። በቀጣይ ሌሎች አጀንዳዎችን ይዘንም በአባይ ጉዳይ እንሰራለን። እነዚህ ሂደቶች የሚሰሩት ጎረቤቶቻችንን ባልጎዳ መልኩ እኛንም ተጠቃሚ በማድረግ ነውና የኢትዮጵያን ብልጽግና ለማረጋገጥ በአባይ ወንዝ ላይ የምንሰራውን ፕሮጀክት እንሰራለን። የተለያዩ እንቅስቃሴዎችን ማድረግ እንችላለን። እንደዚሁም ኢትዮጵያ ላለፉት 14 ዓመታት በአባይ ዙሪያ ከተፋሰሱ ሀገራት ጋር ስታደርገው የነበረው ዲፕሎማሲያዊ እንቅስቃሴ ስታደናቅፍ የነበረችው ግብጽ ነች። እነዚህ እንቅስቃሴዎቿ ደግሞ አባይ እንዲቆም ነበረ። አባይ ተመርቋል። በተለይ ደግሞ አባይ ከተመረቀ በኋላ በውሃ አለቃቀቅ ዙሪያ ላይ አዳዲስ ሀሳቦች መጣ። ኢትዮጵያ በተጨቋኝነትና ኢትዮጵያ በፍርሃት ስሜት ከግብጽ ጋር ያልሆነ ስምምነት እንድታደርግ በተለይ ደግሞ ስምምነቱ እነሱ የሚፈልጉት በቀኝ ግዛት የነበረውን ኢትዮጵያ ያልተካተተችበት ግብጽና እንግሊዝ ያደረጉትን የሰላም ስምምነት ግብጽና እንግሊዝ ያደረጉትን የውሃ ስምምነት ኢትዮጵያ እንድትፈርመው የምትፈልገው አሁን ላይ ግብጽ። ነገር ግን እነዚህ አይነት እንቅስቃሴዎች መሆን የለባቸውም፣ ተገቢ አይደሉም። የቀኝ ግዛት ህሳቤ በመተውና እንደዚሁም በጋራ በመልማት በጋራ መጠቀምና በጋራ መስራት ይጠበቅብናል ሲል የውሃና ኢነርጂ ሚኒስቴር ለግብጽ ምላሽ ሰጥቷል። እነዚህ እውነቶች እንግዲህ የውሃ ሀብታችንን ካጠቃቀም ጋር ተያይዞ እነዚህም ደግሞ በሁለቱ ውሃዎች ቅድም እንዳልኳችሁ በአባይና በቀይ ባህር ጉዳይ ላይ የተያዙና አንድ ላይ የተሰናሰኑ ናቸው። አንዴት ካላችሁ አባይና ቀይ ባህርን ልንለየው የምንችለው ጉዳይ አይደለም። ኢትዮጵያ በአባይ ወንዝ ላይ በርካታ ስራዎችን ስትሰራ የግብጽና የሱዳንን ህልውና እየነካች ነው፣ የግብጽና የሱዳንን ጉሮሮ እየዘጋች ነው ሲባል ነበረ። ነገር ግን የኢትዮጵያ ጉሮሮ እስከ መቼ ተዘግቶ ይቆያል? ኢትዮጵያ አባይ በተለይ ደግሞ ለግብጽና ለሱዳን ህልውናቸው እንደሆነ አንጻር ቀይ ባህር ለኢትዮጵያም ህልውናዋ ነው። ከዚህ ጋር ተያይዞ እነዚህ ሁለት ውሃዎችን በአንድ ላይ ነው እንጂ መመልከት ያለብን ለየብቻ መመልከት የለብንም።
አሁን ላይ የኢትዮጵያ መንግስት አዲስ ይዞት የመጣው ሀሳብ ምንድነው? በተለይ ደግሞ በአባይ ጉዳይ ላይ ስናደርጋቸው የነበሩ ውይይቶች፣ በአባይ ጉዳይ ላይ ስናደርጋቸው የነበሩ ድርድሮች፣ በአባይ ጉዳይ ላይ ስንሄድባቸው ዲፕሎማሲያዊ መንገዶች አሁንም በቀይ ባህር ላይ መደገም አለባቸው። ቀይ ባህር ወደ ድርድር መምጣት አለበት። ቀይ ባህር ወደ ስምምነት መምጣት አለበት። እነዚህ ሁለት ነገሮች እንዴት ማስማማት እንችላለን? እነዚህ ሁለት ነገሮች እንዴት ማያያዝ እንችላለን ብለን ስንመለከት ለግብፅና ሱዳን ህልውና የሆነው አባይ ህልውናችን ነው ብለው እስከጠየቁ ድረስ ኢትዮጵያም ቀይ ባህር ህልውና እንደሆነ በተለያዩ ሀገራቶች ላይ መጠየቅ ትችላለች። የተለያዩ ዓለም አቀፍ ህጎችን አክብራ እንቅስቃሴዎችን ማድረግ ትችላለች። እነዚህ ሂደቶችን ስንመለከት ደግሞ ኢትዮጵያ በተለይ ደግሞ ቀይ ባህርን ስትጠይቅ ለጎረቤቶቿ በተለይም ለቀጠናው ሀገራቶች ቀይ ባህርን እንዴት ሊሰጧት ይገባሉ? ቀይ ባህርን ስትሰጥ እኮ በባዶ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን በተለያዩ ጊዜያቶች የምታነሳው ሀሳብ አለ። ከጎረቤቶቻችን ጋር ቀይ ባህርን ስንቀበል ሰጥቶ መቀበል በሚባለው መርህ ነው። እንሰጣለን፣ ይሰጡናል፣ በጋራ እናድጋለን፣ በጋራ እንለማለን። በተለይ በተለያዩ ጊዜያቶች የሚታወቀው የአፍሪካ ቀንድ በግርግር፣ በጸብ፣ በጦርነት፣ በግጭት፣ ባለመረጋጋት ነው። ይህ እንቅስቃሴ መቆም አለበት። የኢትዮጵያ ሰላምና መረጋጋት እስካለ ድረስ የሶማሊያ መረጋጋት፣ ሰላምና መረጋጋት መምጣት አለበት። የሱዳን መምጣት አለበት። የኤርትራ መምጣት አለበት። እነዚህ ጎረቤቶቻችን ጋር ከኢትዮጵያ ጋር የመስራት ፍላጎታቸውን ከፍ ማድረግ አለብን። ከዚህ ጋር ተያይዞ እንግዲህ እንደ ምሳሌ መጥቀስ የምንችለው ሶማሊያ ነች። አሁን በቅርብ ጊዜ እንግዲህ ፕሬዚዳንቱ በተለያዩ ጊዜያቶች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ይገናኛሉ፣ ውይይት ያደርጋሉ። ይህም ውይይታችን ምንድን ነው? ሁለቱም ሀገራቶች በጋራ መጠቀምና በጋራ መልማት አለብን። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በተለያዩ ጊዜያቶች ንግግር ሲያደርጉ በተለይ አፍሪካ ቀንድ ላይ አሉ ከሚባሉ ትልልቅ ነገሮች ብለው ከሚያነሷቸው አንጻር የአባይ ወንዝና የቀይ ባህር ጉዳይ ነው። የአባይ ወንዝ በተለይ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ የሶማሌው ፕሬዚዳንት እንዳሉት ከሆነ ለቀጠናው ትልቅና ኃይለኛ የኃይል አማራጭ ነው፣ ከፍተኛ የኃይል አማራጭ ነው። የኃይል ፍጆታችንን እንዴት መሸፈንና እንዴት መጠቀም እንዳለብን የሚረዳን ትልቅ አቅም ነው። ይሄ ደግሞ አቅማችን ኢትዮጵያ ስለሰራችው እኛ እንጠቀማለን ይላሉ። በቀጣይ ጊዜያቶችስ ቀይ ባህር ደግሞ ኢትዮጵያ ስትጠቀም ጎረቤቶቿ ይጠቀማሉ። ጎረቤቶቿ እየተጠቀሙ ኢትዮጵያ መጠቀም አለባት። እኛ የምንሰጠው ጎረቤቶቻችን እንዲሰጡ ነውና ሰጥቶ መቀበል በሚባለው መርህ ላይ መስራት አለብን። እንደምናውቀው የኢትዮጵያ ወንዞችን እንኳን መመልከት እንችላለን። የኢትዮጵያ ወንዞች ኢትዮጵያን አልፈው ወደ ጎረቤቶች ሀገሮቻችን ይፈሳሉ። በተለይ ደግሞ የባህር በር ወዳላቸው ሀገራቶች የኢትዮጵያ ወንዞች በተለይ ወደ ጎረቤቶቿ ሲፈሱ ንጹህ ውሃ ዓለማችን ላይ ማግኘት የማይቻለው ብዙ ጊዜ ንጹህ የመጠጥ ውሃ ነው። የተለያዩ የዓለም ሀገራቶች አሉኝ የሚሏቸው ውቅያኖስን ወይንም ደግሞ ሌሎች አካላቶችን ነው እና ኢትዮጵያ ንጹህ ውሃዎችን ወደ ጎረቤቶቿ ትለካለች። ከነዚህ ጋር ተያይዞ እንግዲህ ተከዜ ወደ ኤርትራ ይገባል። ጣና ወደ ሱዳንና ወደ ግብፅ ይገባል። ባሮ ወደ ደቡብ ሱዳን ይገባል። እንደዚሁም ኦሞ ወደ ኬንያ ይገባል። ገናሌና ዋቢ ሸበሌ ወደ ሶማሊያ ይገባሉ። እነዚህ ንጹህ መጠጥ ናቸው። ንጹህ መጠጥነታቸው ደግሞ ከዛም ጋር ተያይዞ እነዚህ ጎረቤቶቻችን በእነዚህ ውሃዎች መስኖ መስራት ይችላሉ። መስኖን ሰርተው ማደግ ይችላሉ፣ መልማት ይችላሉ። ከዚህ ጋር ተያይዘ ነው ውሃና ቀይ ባህርን ማገናኘት አለብን የምንለው። ሁለቱ ውሃዎች ለኢትዮጵያ የማደግ ሁኔታ አስፈላጊ ናቸው። እነዚህ ጎረቤቶቻችን እኛ ንጹህ መጠጥ ውሃ ከሰጠናቸው እነሱ እንዴት ነው በተለይ ደግሞ ቀጠናው ላይ ለመወሰንና ለመቀመጥ የሚመቸንን ቀይ ባህር ለመስጠት የሚደረደሩትና ሀሳባቸውን ለመቀየር የሚሞክሩት። የኢትዮጵያ የመወሰንና የመወሰን አቅም የሚወሰነው በተለይ ደግሞ ቀይ ባህር ላይ አቅሟን የምታሳየው የባህር በር ሲኖራት ነውና በቀጣይ ጊዜያቶች እነዚህ ሁለት ወንዞችን መስራትና ማገባደድ ትልቁ ጉዳያችን ነው። አባይን ጨርሰናል። በቀጣይ ቀይ ባህር ላይ ለመቀመጥ ደግሞ የሚያስፈልጉን ጥቂት ጊዜያቶች ናቸው። በተለያዩ ጊዜያቶች የሄድንባቸው እንቅስቃሴዎች አዎንታዎችን እያገኙልን ነው። የተለያዩ ዓለም አቀፍ መንግስታቶች የተለያዩ ሁነቶች እየተመለከት ነው። በተለይ ደግሞ የጎረቤት ሀገሮቻችን በቅርብ ጊዜያቶች አዳዲስ ሀሳቦችን እያመጡልን ይገኛሉ። ከዚህ ጋር ተይዞ ከረፈደን ቢሆን አሁን ወደ ሀሳቧና ወደ ቀልቦ የተመለሰችው ሶማሊያ ነች። እንደምናውቀው ኢትዮጵያ የቀይ ባህርን ስትጠይቅ የተለያዩ ጎረቤቶቻችን የቀጠናው በተለይ ደግሞ ቀይ ባህር ላይ ያልተቀመጠ ሀገር ወደ ቀይ ባህር መጠጋት የለበትም ሲሉን ነበረ። ከነዚህም ውስጥ ሶማሊያ፣ ኤርትራና ግብፅ ነበሩ። ሶስቱ መንግስታቶች ካይሮ፣ አስመራና እንደዚሁም በተለያዩ ቦታዎች ላይ እየተገናኙ በቀይ ባህር ጉዳይ ሲመክሩ ነበረ። ነገር ግን አባይን የምትጠቀመው ግብፅ ለኢትዮጵያ ቀይ ባህር አያስፈልጋትም ካለች፣ በተለይ ደግሞ አባይ ውሃው ደግሞ ወደ ኤሌክትሪክ ኃይል ፍጆታ ውሎ ኤሌክትሪክ ኃይል የምትጠቀመው ሶማሊያ ቀይ ባህርን አያስፈልጋትም ማለት አይችሉም። ምክንያቱም በጋራ መልማት አለብንና እኛ ለግብፅ ውሃ እስከሰጠን ድረስ እኛ ደግሞ ከጎረቤቶቻችን ጋር ውሃ የማግኘት መብት አለንና በቀጣይ ጊዜያቶች ኢትዮጵያ የሄደችበት የዲፕሎማሲያዊ እንቅስቃሴ አዎንታን አግኝቷል፣ ወደ ተሻለ ደረጃ ከፍ ብሏልና እነዚህ ጎረቤቶቻችን አይሆንም ባሉን ሀሳብ ላይ አይሆንም ብለን አልቆምንም። የተለያዩ እንቅስቃሴዎችን ያደረግን ላለፉት 2 ዓመታት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳቡን ካመጡልን በኋላ የተለያዩ ስራዎችን ሰርተን አሁን ላይ ቢያንስ እንኳን የሶማሌ መንግስት አዎንታዎችን ወደ መመለስ ባህር በሩን እንኳን አይስጡን። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ ይሄ አጀንዳ እንደ አጀንዳ መነሳት አለበት። የትውልድ ጥያቄ ነው። የትውልድ ጥያቄ መመለስ ካለበት ደግሞ አጀንዳው ላይ አሁን መወያየት አለብን። የግድ ዛሬ ቀይ ባህርን ባናገኝ ዛሬ ላይ ደግሞ ስለ ቀይ ባህር አዳዲስ አጀንዳዎችን አመጣን መወያየት አለብን ብለዋልና
ይሄ ውይይት ወደ ተሻለና ወደ ከፍ ወዳለ ደረጃ ደርሷል። ዲፕሎማቶቻችን በቀይ ባህር ዙሪያ ላይ ምን መስራት እንዳለባቸው ስራዎችን አውቀዋል። ሚዲያዎቻችን ትልልቅ ሽፋንን እየሰጡት ይገኛሉ። እንደዚሁም በቀጠናው የሚገኙ ሀገራቶች ደግሞ ኢትዮጵያ መልማትና ማደግ አለባት የሚለውን ጥያቄ ተቀባይነት አግኝተው ወደ ተሻለ እንቅስቃሴ ገብቷልና ኢትዮጵያ በቀጣይ ጊዜያቶች ቀይ ባህር ያስፈልጋታል። ቀይ ባህር ላይ የመወሰን አቅማችን የሚረጋገጠው ደግሞ ቦታው ላይ ስንቀመጥ ነውና በቀጣይ ደግሞ ቀናቶች ደግሞ በኢትዮጵያ እንደዚሁም ደግሞ በቀጠናው ያሉ ጉዳዮችን መራርጬ ወደ እናንተ ማደርሳችሁ ነበረ። ለዛሬ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩ። እንዴት አሉ? ይህ ሀሳብ ሚዲያ ነው። አብረውን ቢሰሩ ደስ ይለናል። በእኛ በኩል ለሰፊው ተደራሽነታችን እንዲተዋወቅ የሚፈልጉት ምርትና አገልግሎት አለዎት? ጥራቱን በጠበቀ ፕሮዳክሽን የልቦትን በሚያደርስ መልእክት አጅበን እናስተዋውቅሎ። በ0995 06 8772 ወይንም በ011 125 03 10 ይደውሉልን። ኑ አብረን እንስራ። ሀሳብ ሚዲያ፣ ሁሉም ነገር ከሀሳብ ይጀምራል።